በሀገራችን ኢትዮጵያ የንጹህ መጠጥ ውሃ ሽፋን ለማሳደግ እየተሰራ ቢገኝም የንጹህ መጠጥ ውሃ የማያገኙ ዜጎች ቁጥር ቀላል አይደለም። ከዚህ የተነሳም ለብዙ ችግሮች ሲዳረጉ ይስተዋላል። በማዕከላዊ ኢትዮጵያ ክልል በስልጤ ዞን በምስራቅ ስልጤ ወረዳ ደግሞ ችግሩ የጎላ እንደሆነ በተደጋጋሚ ይነሳል። ችግሩ ጎልቶ ከሚታይባቸው አካባቢዎች ደግሞ የሎቄ ፋቃ ቀበሌ ተጠቃሽ ነው። የሎቄ ፋቃ በርከት ያለ ቁጥር ያላቸው ዜጎች የሚኖሩበት አርሶ አደሮችም በትጋት ስራቸውን የሚያከናውኑበት ነው። ታዲያ እነዚህ አርሶ አደሮች የዕለት ተዕለት ኑሯቸውን ለማከናወን ውሃ በእጅጉ ያስፈልጋቸዋል። የሎቄ ፋቃ ነዋሪዎች ግን ንጹህ መጠጥ ውሃ ማግኘት ለነሱ ከባድ ብቻ ሳይሆን የዘመናት ጥያቄ ሆኖ ቆይቷል። የቀበሌው ነዋሪዎች ውሃን ፍለጋ ረጅም ርቀት ከመጓዝ ባሻገር ተማሪዎች ትምህርታቸውን በአግባቡ እንዳይማሩ ጭምር ምክንያት ሆኗል። እኔ ከተወለድኩበት ይህን ሰዓቱን ንጹህ ውሃ ፈሶ አያውቅም። ተማሪሙን ምንሙን ለዋ ጠዋት ሄዳል፣ ማምሻ ከጂብ ይገባል። ዋ እኛ አጥተን ማለት ነው ዋሌን እኛ አጥተን ጠዋት የወጣው ልጅ ማምሻ ይመጣል። ትምህርት ለቋል ተማሪው ማለት ነው። ተማሪው ለመማር እንትን አላለም። የውሃ እጥረት አልሰጣንም። እኛ ውሃ ፈሶ አያውቅም። ኩሬ የሚጠቀም ህዝብ ነው ይሄ ህዝብ። ከዛም ባሻገር ግን 31 ኪሎ ሜትር ተጉዞ አንድ ቀን ብቻ ሳይሆን አድሮም ጭምር እዛ አሁን እኔ በታሪክ ደረጃ ውሃ ለማምጣት ሄጄ ተኝቼ አድሬ በማታ ምናመጣው ወይንም 60 ሊትር ውሃ ነው 60 ሊትር ውሃ ነው ምናመጣው። ለ60 ሊትር ውሃ 31 ኪሎ ሜትር ተጉዘን ነው ምናመጣው። እናቶች ጠዋት ወጥተው ህፃናት ጠዋት ወጥተው 35 ኪሎ ሜትር ሄደው ንጹህ ውሃ ለማግኘት ያው ውለው ቀን ውለው ማታ ይገባሉ። እናቶች ያው ነፍሰ ጡር እናቶች እዛ መንገድ ለውሃ በሄዱበት የወለዱም እናቶች አሉ። የውሃ ችግር አሁን እኔ በተወለድኩበት ቀን ጀምሮ እስከዛሬ ድረስ ንጹህ መጠጥ ውሃ አግኝተን መናቀም እዚህ ቀበሌ ከዚህ ደቡብ ጎቶና ኡዳሳ የሚባል ቦታ አለ። ኡዳሳ ከዚህ የአንድ ሰዓት ተኩል መንገድ ነው። ከዚህ በእግር ደቡብ ጎቶ 3 ሰዓት መንገድ ነው። ስለዚህ ጠዋት እንነሳና ጠዋት እዛው ሄደን ከሰዓት በኋላ ነው የምንመለሰው እዚህ ለዛም እዛው ስንሄድ አንድ ውሃ ጀሪካ አንድ ውሃ ነው ይዘን የምንሄደው። ባህያ አንድ ህያ ማለት 2 ፍሬ ነው የሚያመጣው። እሱን ይዘን ነው እዛም ሄደን ደግሞ በሰልፍ አግኝተን ነው ያን ውሃ የምናመጣው። ታይሶች በሶዝ እንጫቆ በኖቄ ወጣናኔ እኛ በውሃ ችግር ምክንያት የተለያዩ ውጣ ውረዶችን ማለፍ ግዴታችን እየሆነ ነው። ልጆቻችን ውሃን ፈልጎ ከትምህርት ገበታ ይቀራሉ። ሴቶችም በአግባቡ ልጆቻቸውን ለማሳደግ እየተፈተኑ ናቸው። አቦት እንደት በጋሩን ቄራን ቆሻሻ ውሃ ነው የምንጠጣው። ውሃውን ለማምጣት ረጅም ርቀት ነው የምንጓዘው። ስለዚህ ልጆቻችንም እኛም በየጊዜው ጤናችን ይታወካል። ለውሃ ወለድ በሽታዎች እንጋለጣለን። አንዳንድ ከተማዎች ጋር ዞር ብለህ ስታይ ውሃ ለ3 ቀን ሲጠፋ የሚሰማቸውን ስሜት እዚህ ግን ለአመታት ያስተናገዱበት ሁኔታ ነው ያሉት። ብቻ በጣም ይሰማል። እኔ በግሌ በጣም ይረብሸኛል ውስጤን። ሁሌም ውስጤን ይረብሸኛል። ውሃ ፍለጋ 35 ኪሎ ሜትር እየተጓዙ ብዙ ተማሪዎች ያው ከትምህርት ገበታቸው ተቋርጠው ወደ አርሶ አደርነትና እንዲሁም ያው መሬት ያልተመቻቸላቸው ለስደት ተዳርገዋል። በአብዛኛው የትምህርትን ጥራትን ከሚያበላሹ ነገሮች አንዱ ውሃ ነው። ምክንያቱም ተማሪዎች ከ35 ኪሎ ሜትር በላይ ወደ ጦምባቴና ጎረቤት ማረቆ ልዩ ወረዳ የተሰደዱ ተቸግረናል። አንድ እንቅፋት ሆኖብናል ይህ የውሃ ችግር ማለት ነው። የምስራቅ ስልጤ ወረዳ በወረዳ መዋቅር ከተቋቋመ ቅርብ ጊዜ ቢሆነው የህብረተሰቡን የንጹህ መጠጥ ውሃ ችግር ለመቅረፍ
እየተሰሩ ያሉ ስራዎች ቢኖሩም ከችግሩ አንጻር የሚፈለገውን ውጤት አለመምጣቱም ተገልጿል። በወረዳው ለበርካታ ዓመት በህዝባችን ተጋርጦ የነበረውን የመሰረተ ልማት ችግሮች በነቃ የህዝብ ተሳትፎና በመደመር እሴት ደረጃ በደረጃ በመፍታት ምላሽ በመስጠት ቢቻልም የሉቄ ፋቃ ቀበሌ የመጠጥ ውሃ ችግር ቶሎ ባለመፈታቱ የተነሳ የህዝቡን ጤንነት፣ የግብርና ስራዎችና እንዲሁም በትምህርትና በሌሎች ተግባራት ላይ ተግዳሮት ከመሆን ባለፈ እናቶች ውሃ ፍለጋ ረጅም ኪሎ ሜትር ለውሃ መመላለስ፣ ለኮሬ ውሃ መሰለፍና ውሃ ፍለጋ ለሴቶች ረጅም መንገድ ተጉዘው ችግር ውስጥ የሚገቡበት ጊዜያት ተቆጥረዋል። በዋናነት በመጠጥ ውሃ ላይ ትግልና ጥረት ያደረግን ቢሆንም የምንፈልገውን ውጤት ያመጣን አይደለም። የዞኑ የውሃ ሽፋን በአሁኑ ሰዓት 34% ነው። ከመቶ ሰዎች ንጹህ ውሃ የሚያገኙት 34 ሰዎች ናቸው። በተለይ ጠረፍ አካባቢ ዳር አካባቢ ያሉ ሞቃታማ ቆላማ አካባቢ ያሉ አካባቢዎች እንዲሁም በከፍታው ደጋማ አካባቢዎች ላይ ደጋው ውስን የወንዝ አማራጭ አለ፣ ይሄን ይጠቀማል በሚል በጣም የራቁ ደግሞ እነዚህ ቆላማ አካባቢዎች የውሃ ገርጓድ አማራጮች አሉ በሚል የጀመርናቸው ስራዎች የሚፈለገውን ውጤት ያመጡ አይደለም። በተለይ በእነዚህ አካባቢዎች የፍሎራይድ መኖር የምናገኘው ውሃ ቢኖርም ይሄን አክሞ ለህብረተሰብ በማቅረብ ረገድ ፈታኝ ሁኔታ ገጥሞን ብዙ ቀበሌዎች የውሃ አማራጭ ሳያገኙ ቆይተዋል። ከነዚሁ ተጠቂ ከሆኑ ቀበሌዎች ውስጥ የሎቄ ፋቃ ቀበሌ አንዱ ነው። የንጹህ መጠጥ ውሃ ችግር ለመፍታት ህዝቡ ከዳር እስከ ዳር የተነቃነቀ ሲሆን ለችግሩ መፍትሄ ይሆን ዘንድ ደግሞ ህዝቡ ካለው ነገር እንዲያዋጣ የገቢ አሰባሰብ መርሃ ግብር ከሰሞኑ ተጀምሯል። በመርሃ ግብሩም በርከት ያለው ቁጥር ያላቸው የህብረተሰብ ክፍሎች ተገኝተዋል። ሉቄ እናት የውሃ ችግር ለመፍታት ከዳር እስከ ዳር በመነቃነቅ ጠንካራ የገቢ አሰባሰብ የተሰራ ሲሆን በሉቄ ፋቃ ቀበሌም ብቻ ከ100 በላይ ሰንጋና እስከ 5 ሚሊዮን ብር በላይ በአጠቃላይ ከሌሎች ቀበሌዎችም ጭምር ጥሪ በማድረግ የተለያዩ የህብረተሰብ ክፍሎችን በወረዳ ላይ ያሉ ንቅናቄ በማድረግ ብዙ ሀብት እየተሰበሰበ ያለበት ሁኔታ አለ። ዛሬ በምናደርገው ንቅናቄ በተለይ ችግሮቻችን ሰፊ ስለሆኑ ብዙ ችግሮቻችን የፈታነው በህብረተሰብ ተሳትፎ ነው። እናንተን ይዘን የማንፈታው ችግር አይኖርም በሚል በጀመርናቸው ብዙ ስራዎች ውጤታማ ስራዎች አምጥተናል፣ አስመዝግበናል። ለአብነት ከሚጠቀሱ ተግባራት እና ለውጥ ካመጣንባቸው ወረዳዎችም የምስራቅ ስልጤ ወረዳ ነው። የምስራቅ ስልጤ ወረዳ እንደምታውቁት ከተመሰረተ እናንተ የምትኖርበት ነው። በጣም አጭር ጊዜ ነው። ገርቢበርን በትልቁ እያሳደገ ኡዳሳን አስከትሎ የቱሪዝም መስህቦችን በማልማት በግብርናው ግንባር ቀደም ሆኖ እናንተን ሊያስተሳስር የሚችል የመንገድ መሰረተ ልማትን በመዘርጋት ሁለንተናዊ ለውጥ ለማምጣት ተክቶ በመስራት በዞኑ በሚሰጡ ተልእኮዎች ግንባር ቀደም ሆኖ ውጤት እያስመዘገበ ያለ ወረዳ ነውና አንዴ አመራሩና እናንተን ማመስገን እወዳለሁ። እንኳን ደስ አላችሁ። በጣም ደስ ብሎናል። በእናንተ ሁሌ ኮርተናል። ብዙ ልማቶችንም የሰራችሁት የአካባቢው የውሃ ችግር ለመቅረፍ ከተማሪ እስከ ባለ ሀብት ከትንሽ እስከ ትልቅ የሆኑ የህብረተሰብ ክፍሎችም ተሳትፈውበታል። በዚህም የድርሻቸውን አበርክተዋል። እኛ ተማሪነን ሴት ባንድ ነን። ያው
በቡድኑ እኛ 5 ብር 10ም አግኝተን እኛም ያለን ነገር እቺን ዶሮ ይዘን መተናል። አሁን ባለኝ አቅም እኔ አልጠብቅም። ባለኝ አቅም እኔ ለሉቄ ፋቃ አሁን እቆማለሁ። አሁን ለመጀመሪያ አንድ ሰንጋ ሰጥቻለሁ። ብቻ ሰንጋ አይደለም እዚህ ቀበሌ ውሃ ከፈሰሰ እናቶች የውሃ ተጠቃሚ ከሆኑ አይደለም ከብት ደሜንም መስጣት ሰጣለሁ፣ ደሜንም ሰጣለሁ። የውሸት ሳይሆን ምርታማነት አካባቢ በደንብ መስራት የሚችል ህዝብ ነው። ግን ትልቅ የውሃ ችግር አለበት፣ ትልቅ ማለት ነው። የውሃ ችግር ጦት ደግሞ ፎይታ የሚሰጥም አይደለም። የገቢ ማሰባሰቢያ ሂደት የተያዘበት ሁኔታ በጣም ምርጥ ነው፣ የሚበረታታ ነው። ዞን ክልል አቤት ብል አለው ቢል የሚያስደስት ነገር ቢሰሩ አንዳንዴ ጨዋታዎች ብቻ ሲነሱ ብቻ እዛ ቦታ ማይ ሳይሆን ከዛም በፊት ቀድሞ ለዚህ ህዝብ እኔ ያለውልህ እኔ ደርስልሃለሁ ችግር ምንድነው ብሎ ቢያዳምጡት የሚል ነገር ነው ያለኝ። ይሄ ነገር በጣም ይሰማል፣ እንደ ዜጋ ይሰማል። እኔም በበኩሌ ያው እስከ 15000 ብር አበርክቻለሁ። እድማችንን አላህ ካቆየን ንጹህ ውሃ እዚህ ካገኘን እኔ ምስጋናዬ ትልቅ ነው። ያለንን ለመለገስና ያለንን ለመስጠት ዝግጁ ሆነን ባለን አክል ተደራጅተን ይዘን መተናል። ዶሮ ከነ እንቁላሏ ማለት ነው። እኛ እንደ ትምህርት ቤት ከተማሪ ከመምህራንም ጭምር ፕሮግራሙ ደስ ብሎን 100,000 ነው የሰበሰብነው። 100,000 የ80,000 ሰንጋ ገባን። 20,000 ከተማሪና ከመምህራን ሰበሰብን። 100,000 ነው ለዚህ ቀበሌ ለውሃ ችግር ያበረከት ነው። በዚህ ቀበሌ ብቻ በካሽ ወደ 7 ሚሊዮን ብርና በሰንጋ ወደ 100 ሰንጋ በዚህኛው ቀበሌ ብቻ። ስለዚህ ሌሎች ቀበሌዎችም ጭምር የተለያዩ ሰንጋ እየሰጡ ያሉበት ሁኔታ አለ። ባለሀብቶች፣ ኢንቨስትመንቶች በአቅማቸው ላይ ያለ ገንዘብ እየሰጡ ያሉበት ሁኔታ አለ። አጠቃላይ የመንግስት ሰራተኛውም አመራሩም በደሞዙ የአንድ ወር ደሞዙን 1.5 ሚሊዮን ብር ገቢ አድርጓል። መምህራን፣ ተማሪዎች፣ ትምህርት ቤቶች ከዚህ ውሃ የሚቢስ ነገር የለም በሚል መምህራን ከ680,000 ብር በላይ ለዚህ ውሃ ድጋፍ ያደረጉበት ሁኔታ አለ። ሌሎች የበጎ ማህበራትም ጭምር ሁለቱም ከተማ ላይ የሚገኙ የበጎ ማህበራትም ጭምር የ30,000 ብር እና የበግ ሙኩት የማቅረብ ስራ ይሰራበት። ትልቁ አቅማችን ህብረተሰብ ነው ብለናል። ያለን የመንግስት በጀት በጣም ውስን ነው። ብዙውን ጊዜ ከደሞዝ ያለፈና ከውስን ስራ ማስኬጃ ያለፈ አይደለም። ስለዚህ የካፒታል ስራዎችን አብዛኛውን ህብረተሰብ በማስተባበር ነው የምንሰራ። የመንገድ ልማት ስራ፣ የውሃ ልማት ስራ በስፋት ህብረተሰብ በማሳተፍ ነው የጀመርነው። ህብረተሰቡ ባለው በአቅሙ ነው የሚሳተፈው። እንግዲህ ዛሬም እንደምታየው ከእንቁላል ጀምሮ እስከ ትልልቅ ሰንጋዳ ደግሞ በካሽ አንድ ግለሰብ እስከ 1 ሚሊዮን ብር ጭምር እያዋጣ ያለበት ነው። ስለዚህ በልማት በጋራ መስራት፣ በጋራ ስንተባበር ችግሮቻችን መፍታት እንደምንችል እምነት ያለው ነው። በገቢ አሰባሰብ መርሃ ግብሩ ላይ የህብረተሰቡ ተሳትፎ ከፍተኛ እንደነበር የተመላከተ ሲሆን በመርሃ ግብሩ ላይ ከኦሮሚያ ክልልና ከማረቆ ልዩ ወረዳ የመጡ አካላት የድርሻቸውንም ማበርከታቸውንም ተገልጿል። ዛሬ የሚደረገው የሎቄ ፋቃ በምስራቅ ስልጢ ወረዳ እየተደረገ ያለው እንቅስቃሴም አርሶ አደሩ ያለውን በሬ በማውጣት በካሽን በመስጠት በከተማ ያሉ ውጭ ሀገርም ያሉ ለዚህ ውሃ መሳካት የበኩላቸውን ድርሻ እያደረጉ ነውና በእኛ የገቢ አሰባሰብ ማረቆ ሽሪንቶ የሚባል ቀበሌ አንድ ሰንጋ የማቅረብ ወረዳው የ200,000 ብር ድጋፍ የማድረግ እሱ ብቻ ሳይሆን ጎረቤት ኦሮሚያም ጭምር ከፍተኛ የሆነ ግንኙነት በጋራ ብዙ ስራዎችን እንሰራለን ማለት ነው። ድጋፍ አደረጋል። ሌሎች ወረዳዎችም ጭምር ጎረቤት ያሉ ወረዳዎችም ጭምር ድጋፍ ያደርጋል። እንረዳዳለን። መረዳዳት ከፍተኛ በአሁን ሰዓት እየሰራ ያለው በተለይ አንዱ ለአንዱ የመደጋገፍ በብቻ የሚሰራ ስራ ስለሌለ የእኛን ችግር በጋራ መስራት የእነሱንም ችግር በጋራ የመስራት ሁሉንም ችግሮች በጋራ እየሰራን ያለበት ሁኔታ አለ። ከማረቆም ከኦሮሚያም በላይ በተለያየ ጊዜ ድጋፍ እያደረጉ ያለንበት ሁኔታ አለ። በምስራቅ ስልጢ ወረዳ የሎቄ ፋቃ ቀበሌ የንጹህ መጠጥ ውሃ ችግር ለመቅረፍ የተሰናዳው ይኸው የገቢ አሰባሰብ መርሃ ግብር ከ60 ሚሊዮን ብር በላይ እንደሚያስፈልግ ተገልጿል። ለስራው መሳካት ደግሞ ከውጭ ሀገርም ሆነ ከውስጥ ሀገር ያሉ ዜጎች ከፍተኛ ርብርብ ሊያደርጉ እንደሚገባም
ጥሪ ቀርቧል። ውሃ እጅጉን ያስፈልገናል። ውሃ የምንፈልገው ለብዙ ጉዳይ ነው። የውሃ ልማትን ማሳካት የትምህርት ግቦቻችን እንዲሳኩ ምክንያት ነው። ልጆቻችን ትምህርት አያቋርጡ፣ በተገቢ ትምህርት ቤት ይውላሉ። አርሶ አደሮቻችን ለራሳቸውም ለከብቶቻቸው ውሃ ሲፈልጉ የምርት ጊዜያቸውን አያባክኑ። እናቶቻችን ራሳቸውን ቤተሰብን የመንከባከብ በኢኮኖሚው ግንባር ቀደም ናቸው። ጤናቸው እንዲጎዳ አንፈልግም። በትልቁ ጤናቸውን የሚጎዳው የውሃ ፍለጋ ሂደትና የልጆቻቸው መጎዳት እንደሆነ እናውቃለን። በዚህ ጉዳይ ላይ መተባበር የማንችለው ነገር የለም። የተባበሩ ተራራን ገፍተዋል፣ የተባበሩ ሩቁን አቅርበዋልና ተባብረን የሎቄ ፋቃ የውሃ ችግር ለመፍታት ሁላችንም የቻልነውን ርብርብ እናደርግ። መንግስት፣ የዞኑ መንግስት የሚያደርጉ ድጋፍ ተጠናክሮ ይቀጥላል። ያላችሁት ከውጭ ሀገር መሆን ከውስጥ እዚህማ ከሀገር ውጭ መሆን ከሀገር ውስጥ አላችሁ ባለና አክል ድጋፍ ብናረግላቸው እናቶቻችን ተቸገርን እያሉ ደርሰን ይህን ውሃ እንድናወጣላቸው በአክብሮት ጠይቃለሁ። ውጭ ሀገርም አሉት እና እዛ ሀገርም ውስጥ አሉት ቢያወጡልን ቢተባበሩን። ያ አሁን ባለው የገቢ አሰባሰብ ጥሩ ደረጃ እየሄደ ነው። ግን ይሄን የእቅዳችን 60 ሚሊዮን ብር ነው። ስለዚህ ይሄን የተለያዩ የህብረተሰብ ክፍሎችን በማስተባበር ያው ሀብት ያሰባስበን ያለበት ሁኔታ አለ። ይሄን ሁሉም ሰው የኢትዮጵያዊ የሆነ ሁሉም ሰው የድጋፍ ቢያደርግልን የእናት የረጅም መንገድ በመሄድ ጊዜ የምትፈጅበት ተማሪዎች ረጅም መንገድ ለውሃ ሲሄዱ ትምህርት ቤት ክፍለ ጊዜ የሚቀጡበት ሁኔታ ስላለ ሁሉም ቢተባበረን የሚል ጥሪ ያስተላልፋለሁ። Thank you.